እስኪ እንደገና ስምሽ ማን ነው? ሙጭኬ እድሜሽ ስንት ነው? 25 ልጅ ነሽ? ልጆች የሉሽም? ኧረ ወገኛ ነሽ ኧረ እንደው የለኝም። ልጅ ነሽ? መቼ ነው መውለድ ያቆምሽው? ኧረ እንደው ወልጄም አላውቅም። ለምን ነው ያልወለድሽው? እንዲያው በሰፈር መጣው ክትባት ምናምን ብለው አንድ ጊዜ ወቁን እዛው ወዲያ የለም እንደው ብሎ እንዲሁ በቀረ። አንቺን ብቻ ነው የከተቡሽ ወይስ ሰፈሩን ሁሉ ነው? ኧረ ሰፈሩን ሁሉ ነው። ከዛ በኋላ ወልደሽ አታውቂም? እንደው የለም። አሁን በሰፈሩ ህፃናት የለም ማለት ነው? ምንም ህፃናት የለም። እንደው ብንወልድ ብለን ነው እዚህ እንደው የምትሄን ወጥ የተቀመጥነው። ጸበሉ የመጣችሁ እናንተም እንደው ብንወልድ ብላችሁ ነው ማለት ነው? ያንቺም ልጅ የለሽም? የለኝም። ምንም አንድም አልወለድሽም? ከተከተብሽ በኋላ በቃ ምንም አልወለድሽም? እንደው በጤናሽ ላይ ምን ችግር አመጣ? በጤናሽ ላይ ያመኛል። አንቺ ምን ብዙ ነገር ያምሻል እህቴ? እንደው ተከተፈ ወዲያው እንደው ምንም ጤና አልሰጠኝም። እንደው ምንም ጤና አልሰጠኝም። ዝም ብሎ ያመኛል። የሚወልዱት አሁን አንዳንድ ህፃናቶች አሉ ይባላሉ። የክትባቱ ቀን የሌሉ ሰዎች ናቸው ወይስ የት ያሉ ናቸው የሚወልዱ? አንድ አሁን በቀበሌው አይቻለሁ የወለደ። የት ያሉ ሰዎች ናቸው? እንደው እንጃ እኛ አካባቢ የተከተበው በሙሉ እንደው የለም የወለደም የለም። እንደው ክትባቱ አልፏቸው እንደሆነ እንጂ እና አሁን ጸበሉ ያሽናል ብላችሁ ነው እዚህ ተሰበሰባችሁ? እኛማ ብለን ነበር። እና አሁን በጸበሉ እየተካፈላችሁት ነው? አዎ እንግዲህ አሁን ልጅ ቢኖርሽ ትፈልጊያለሽ? አርቦት ነው እንግዳ ማንን ብዬ ነው የተቀመጥኩት። ስለዚህ ልጅ አለመኖሩን አሁን ወደ ጸበል እንድትመጡ ያደርጋችሁ? አዎ። እናቴስ ማን ነው ስሟ? ማን ይባላሉ? የብርጓል ነው የሚባሉ? ልጅ አለዎት? ስንት ነው? አንድ ነው አይደል? ከመከተቡ በፊት የወለዱት ነው? ከተከተቡ በኋላ ምንም የወለዱት ነገር የለም? ክትባቱ በጤናው ላይ ችግር አምጥቷል? አሁን ያን ይሻለኝ ብሎ ነው ወደዚህ የመጡት? በደንብ ሞቀው አሁን ይበሉ እስኪ በደንብ ያንን ክትባቱ ለምን እንዲሻለውትና ጤናውት እንዲያገኙ ጸበሉን እየተከታተሉ ነው። አሁን ጸበል ቢያሽለውት መውለድ ይፈልጋሉ። በጣም የሚገርም ነው። ትምህርት ቤት አካባቢስ ልጆች እንዴት ነው የሚመዘገቡት? የለም አይደል ትምህርት ቤት አሁን ህፃናት አይመዘገቡም ብዙ? የለም እኛ አካባቢ እንኳን እንደው ህፃንም የለም እንደው ብዙም የለም አይደል? ያውን ብርዱ ነው የምትለብሱት? ከተለያየ ቦታ ነው የመጣችው እናንተ? ከተለያየ ቦታ እዚህ ጸበል ያድናል ተብላችሁ? እህቴም ከተለያየ ቦታ? በጣም የሚገርም ነው። እንደው ልጅ ቢኖረው እንደው ምን ስለት ያስገባሉ? የተቻለውትን ያክል ያስገባሉ? እንደው በቃ ጧትም ማታም የሚለምኑ ልጅ እንዲኖሩት ነው? መቼም እንግዲህ እግዚአብሔር አይቶ ልጅ እንዲኖረው ያደርጋል። እንዴ ያ ክትባት የሚባል ነገር ነው። በጣም በሚገርም ሁኔታ አንከተብም አልታችሁም ነበረ? እንደው በሽታው ከብቶ ስለነበር እንደው የለም ማለት ማንች ለቤት እየገቡ እንደው ማለት ነበር እየገቡ ማለት ነው። በሽታው ሳይገባ ገባ ተብሎ ማለት ነው። የገባ የተባለ ነገር የለም። እንደው እኛ ምንም ነበር እየመጡ ግን እንደው ካልተከተባችሁ እያሉ እንደው ድርቅ እያረጉ ነው በግድ እንደው የከተቡ። በግድ ተከተቡ ተብላችሁ ማለት ነው እንጂ በሽታው ላይ ምንም ነገር እንትን የለም ነበር። እንደው የለም ነበር። እና በዛን ቀን ያልተከተበ ግን ወልዷል? በዛን ቀን ያልተከተበ እንኳን ወልዷል። በደንብ ወልዷል አይደል? አዎ። የክትባቱ ነው ማለት ነው። ስለዚህ ችግሩ እንደው እንደዚያ ነው እንግዲህ ያንድላታችን ይሆን ነበር። የሁሉም ነው እንግዲህ የተከተብነው ሁሉም ነው መውለድ ይፈልጋል ግን የወለደም የለም። ስለዚህ ይሄ ጸበል እንዲያስተካክለው ነው የምትፈልጉት? አዎ። በስመ አብ። አሁን ከጸበሉ ከመጣችሁ ምን ያህል ጊዜ ሆናችሁ? እንደው እንደ እንትናችን ነው አመት 2 አመት 3 አመት የተቀመጠው ከዚህ ማለት ነው። ከጸበሉ አሁን እህቴም እዛ ጋር ያለችው በጣም ታማለች፣ ብዙ ጊዜ ቆይታለች አይደል? አዎ። እና እንደው ይሻላታል አይደል? አዎ ከዚህ ተመጣች
አሁን ይሄንን ቤቱን በጋራ ነው የተቀበላችሁት? አዎ በጋራ ነው የተቀበላችሁት። አንድ ላይ ማለት ነው? ክራይ አትከፍሉም? ጸበል ትላላችሁ? ከዛ ሁላችሁም ልጅ ማለት ነው? አሁን እዛ ጋርም በጣም በሚገርም ሁኔታ ማለት ነው ያየሁኝ እኮ ነው። ሁላችሁም እንዲያውን ተኮርትማችሁ ያላችሁት በቃ የልጅ ናፍቆት መሆኑ ነው። አይ እህቴስ ማን ነው ስምሽ? ትርንጎ ነው የምትባይ? እድሜሽ ስንት ነው? 20 ነው? ልጅ አለሽ የለሽም? የለሽም ልጅ? ያልወለድሽበት ምክንያት ምን ነው? ምንድን ነው የተከተብሽው? በሽታ ገብቶ ነው ተብለሽ? አረኛ ያላወቅኩትም ስለለመመኝ ያላወቅኩትም በሽታ ይዘን ሞከተው ይቀር። ከዛ በኋላ ምንም የወለድሽው ነገር የለሽ? መውለድ ትፈልጊያለሽ? አዎ። መልካም። ስለዚህ እንግዲህ እዚህ ጸበሉ የመጣሽው እንድትወለድ ነው? አዎ። ልጅ እንዲኖርሽ ማለት ነው? ስለዚህ ስለት አለብሽ? አለብኝ። ክትባቱን አልከተብም አልታችይም ነበር? ልክ እንደማያስወልድ አላወቃችሁም ነበር? በጤናችሁ ላይስ ምን ችግር አለው? እንግዲህ አይዟችሁ። በጣም ያምራል። በጣም ስምሽ ማን ነው? ልጅ አለሽ? የለሽም አይደለ? ምን ሆነሽ ነው? ልጅ አለሽ? ስለተከተብሽ ነው? ስለተከተብኩ። ከክትባት በፊትም ልጅ አልወለድሽም ነበር? አልወለድኩም። የተከተቡት ይወልዳሉ አይወልዱም? አይወልዱም። እና አንቺም ልጅ የለሽም? የለኝም። በዛ ምክንያት ነው ወደ ጸበሉ የመጣሽ? አዎ። አሁን ከጸበሉ እንዴት ነው? ሌላው ምናምን ነገር እየለቀቀሽ ነው? የተቻለሽ ነው? እየለቀቀኝ። አይዞሽ። ልጅ መውለድ ትፈልጊያለሽ? እፈልጋለሁ። ግን ክትባቱ የሚያስወልድ ይመስልሻል ድጋሜ? እኔ እንጃ እንግዲህ አላውቅም። እንግዲህ ከእግዚአብሔር ጋር ብለሽ ነው የመጣሽው ወደዚህ? አዎ እግዚአብሔር ጋር ብዬ። በጣም አሪፍ። አካባቢው ደስ ይላል። ማንማ ቤተክርስቲያን ነው የሚባለው? ሩፋኤል ነው? በጣም ደስ ይላል። እህቴ ስምሽ ማን ነው? ገበያነሽ የምትባይ? እድሜሽ ስንት ነው? 20 ነው አይደለ? ልጅ አለሽ? የለኝም። ከዚህ አካባቢ መጣሽ ለምንድን ነው? ልጅ ልትወልጂ ነው እዚህ አካባቢ መጣሽው? በጸበል ማለት ነው? በክትባቱ ምክንያት ነው ልጅ አልወለድሽ ወይስ? አዎ። ክትባቱ ምን ተብሎ ነው የተከተባችሁት? በሽታ ነው። ግን በሽታ አልገባም ነበር? በሽታ አልገባም ነበር? የለም። አረ እነሱ በሽታ ገብቷል እያሉ አይደለም? የተሰማኝ ነገር የለም። ለጊዜው የታመመ ሰውም አልነበረም? ዝም ብሎ ነው በሽታ ገብቷል የተባለ? እና አሁን እዚህ የመጣችሁት በቃ ይሄንን ልጅ እንድትወልዱ ምናምን እንዲያስችላል ለማድረግ ነው? በጣም አሪፍ። በቃ እንግዲህ እግዚአብሔር የልጅ እናት ያደርጋችሁ። አይዟችሁ። ተማሪ ቤት ሰው የለም አይደል? ህፃናት ምናምን ነገር ጸበል ነው። ትምህርት ቤት ምናምን ነገር ሰው ብዙም ሰው አይኖርም። ምክንያቱም ስላልተወለደ ማለት ነው። አሁን አስተማሪዎች ዝም ብሎ ነው ያሉት? ቅስቀሳ ይመጣሉ? ስለማያገኙ ነው ወይስ ትተውት ነው? ስለማያገኙ ነው አይደለ? ማዘርስ እናት ነው ለሱ? ምንም ችግር የለውም። ምንም ችግር እናት እንዴ ከዛ ላይ እስኪ ታችን ያስተውክሽ አይዞሽ። ምን አሞሽ ነው? ምን በክትባት ምክንያት ስለተከተብሽ ራስሽን አመመሽ? መውለድም አትችይም? ልጅም የለሽም? እና እኔን እየወሰድሽ ነው? ይሄን እየወሰድሽ ነው? ራስሽን ብዙ ጊዜ አምሻል? እዚህ ከአባ ከመጣሽ ምን ያህል ጊዜ ሆነሽ? 2 ሳምንት ነው አይደል? ባካንቺ እንዳንቺ በአካባቢውም የተከተቡ ምናምን ያማቸዋል?
አሁን ትንሽ ግን ለውጥ እያመጣሽ ነው? ጸበሉን እየተከታተልሽው ነው? በጣም ከጸበሉ በኋላ አይዞሽ በጣም እዛ እያለሁ ምናምን በጣም ያመኝ ነበረ እና እንዳይምሮ ጭንቀት ምናምን እንደዛ ብያስብ ነበር ግን አይደለም ሌላ ነገር ነው ያመመኝ ማለት ነው እና እዚህ ከመጣሁ ግን ጭራሽ ራስ ማንፈል ነገር የለም አይ ጭንቀቱ ምናምን ነገር እየለቀቀሽ ነው አይዞሽ ጸበሉስ ምን ነው አሁን በሱ በጀሪካም ያለ የምትጠጪው 10 ሊትር በቀን የምትጠጪው 10 ሊትር ነው አይደል ስለዚህ በክትባቱን ትያልሽ መውለድ ትፈልጊያለሽ አሁን ቢለቅሽ ምናምን ነገር ብትወጪ ደስ ይልሻል አይዞሽ አሁን በዚህ 10 ሊትር የምትጠጪ እስኪ ጠጪ ለምን ያስታውቅሽ ታዲያ ስለበዛ እንትን አለው መርዝ ነገር አለው ምን ነገር አለው የሆነ መርዝ ነገር ውሃ ውስጥ መርዝ ነገር አለው እና ያ ነው የሚያስታውቅሽ እና በባዶ ሆድሽ እስካሁን አልበላሽ አልበላሁም አሁን ስንት ሰዓት ይሆናል እስቲ ቆይ አሁን 10 ሰዓት ተኩል ነው ከጧት ጀምሮ አልበላሽ በቃ ታዲያ ይሄንን ነገር ጸበሉ ይሁን ትያልሽ ነው እንግዲህ እስቲ እግዚአብሔር እንግዲህ የልጅ እናት ያድርግሽ አይዞሽ ከክታው ቻውሽ ነው አዎ እንግዲህ አሁን ልጅ ቢኖርሽ ትፈልጊያለሽ አርቦት ነው እንግዳ ማንንም ብዬ ነው የተቀመጥኩት ስለዚህ ልጅ አለመኖሩ ነው ወደ ጸበል ልትመጡ ያደርጋችሁ እናቴስ ማን ነው ስሟ ማን ይባላሉ የብርጓል ነው የሚባሉ ልጅ አለዎት ስንት ነው አንድ ነው አይደል ከመከተው በፊት የወለዱት ነው ከተከተቡ በኋላ ምንም የወለዱት ነገር የለም ክትባቱ በጤናው ላይ ችግር አመጣል አሁን ያን ይሻለኝ ብሎ ነው ወደዚህ የመጡት እስኪ በደንብ ሞቀው አሁን ይበሉ እስኪ በደንብ ያንን ክትባቱ ለምን ይሻለውትና ጤናውን እንዲያገኙ ጸበሉን እየተከታተሉ ነው አሁን ጸበል ቢያሽሎት መውለድ ይፈልጋሉ በጣም የሚገርም ነው ትምህርት ቤት አካባቢስ ልጆች እንዴት ነው የሚመዘገቡት የለም ማለት ትምህርት ቤት አሁን ህፃናት አይመዘገቡም የለም እኛ አካባቢ እንኳን እንደው ህፃንም የለም እንደው ብዙም የለም አይደል ያውን ብርዱ ነው የምትለብሱት ከተለያየ ቦታ ነው የመጣችው ነው ከተለያየ ቦታ እዚህ ጸበል ያድናል ተብላችሁ እህቴም ከተለያየ ቦታ በጣም የሚገርም ነው እንደው ልጅ ቢኖረው እንደው ምን ስለት ያስገባሉ የተቻለውትን ያክል ያስገባሉ እንደው በቃ ጧትም ማታም የሚለምኑ ልጅ እንዲኖረው ነው መቼም እንግዲህ እግዚአብሔር አይቶ እስኪ እንደገና ስምሽ ማን ነው እድሜ ስንት ነው 25 ልጅ ነሽ ልጆች የሉሽም አሮገኛ ነሽ አረንቶ የለኝ ልጅ ነሽ መቼ ነው መውለድ ያቆምሽው አረንቶ ወልጄም አላውቅ ለምን ነው ያልወለድሽው እንዲያው ሰፈር መጣው ክትባት ምናምን ብሎ አንድ ጊዜ ወቁን እዛው ወዲያ የለም እንደው ብሎ እንዲው በቀረ አንቺን ብቻ ነው የከተቡሽ ወይስ ሰፈሩን ሁሉ ነው ኧረ ሰፈሩን ሁሉ ነው ከዛ በኋላ ወልደሽ አታውቂም እንደው የለም አሁን በሰፈሩ ህፃናት የለም ማለት ነው ምንም ህፃናት የለም እንደው ብንወልድ ብለን ነው እዚህ እንደው የምትሄን ወጥ የተቀመጥን ጸበሉ የመጣችሁ እናንተም እንደው ብንወልድ ብላችሁ ነው ማለት ነው ያንቺም ልጅ የለሽም የለኝም ምንም እንደው አንድም አልወለድሽም ከተከተብሽ በኋላ በቃ ምንም አልወለድሽም እንደው በጤናሽ ላይ ምን ችግር አመጣ በጤናሽ ላይ ያመኛል አንቺ ምን ብዙ ነገር ያምሻል እህቴ እንደው ተከተፈ ወዲያው እንደው ምንም ጤና አልሰጠኝም እንደው ምንም ጤና አልሰጠኝም ዝም ብሎ ያመኛል የሚወልዱት ሳይሆን አንዳንድ ህፃናቶች አሉ ይባላሉ የክትባቱ ቀን የሌሉ ሰዎች ናቸው ወይስ የት ያሉ ናቸው የሚወልዱ አንድ አሁን በቀበሌው አይቻለሁ የወለደ የት ያሉ ሰዎች ናቸው እንደው እንጃኛ አካባቢ የተከተበው በሙሉ እንደው የለም የወለደም የለም እንደው ክትባቱ አልፏቸው እንደሆነ እንጂ እና አሁን ጸበሉ ያሽናል ብላችሁ ነው እዚህ ተሰበሰባችሁ እኛማ ብለን ነበር
እናም በጸበሉ እየተከታተላችሁ ተከታተል ምንድነው የተከተልሽው? አረ እንጂ ዝም ተከታተል በሽታ ገብቷል ነው ተብለሽ? አይ እኛ አላወቅኩትም ስለለመመኝ አላወቅኩትም በሽታ ይግባኝ እንዴ መከተው ይቀርብ። ከዛ በኋላ ምንም የወለድሽው ነገር የለሽ? መውለድ ትፈልጊያለሽ? አዎ መልካም። ስለዚህ እንግዲህ እዚህ ጸበሉ የመጣሽው እንድትወለድ ነው? አዎ ልጅ እንዲኖርሽ ማለት ነው። ስለዚህ ስለት አለብሽ? አለብኝ። ክትባቱን አልከተብም አልታችይም ነበር? አላወኩም። ልክ እንደማያስወልድ አላወቃችሁም ነበር? በጤናችሁ ላይስ ምን ችግር አለው? እንጃ እንግዲህ አይዟችሁ። በጣም ያምራል። በጣም ስምሽ ማን ነው? ልጅ አለሽ? የለሽም አይደለ? ምን ሆነሽ ነው? ልጅ የለሽ? ስለተከተብሽ ነው? ስለተከተብ ከክትባት በፊትም ልጅ አልወለድሽም ነበር? የተከተቡት ይወልዳሉ አይወልዱም? አይወልዱም። እና አንቺም ልጅ የለሽም? በዛ ምክንያት ነው ወደ ጸበሉ የመጣሽ? አሁን ከጸበሉ እንዴት ነው? ሌላው ምናምን ነገር እየለቀቀሽ ነው? ይቻለሽ ነው? እየለቀቀኝ። አይዞሽ። ልጅ መውለድ ትፈልጋለሽ? ፈልጋለሁ። ግን ክትባቱ የሚያስወልድ ይመስልሻል ድጋሜ? እኔ እንጃ እንግዲህ አላውቅም። እንግዲህ ከእግዚአብሔር ጋር ብለሽ ነው የመጣሽው ወደዚህ? አዎ እግዚአብሔር ጋር ብዬ። በጣም አሪፍ። አካባቢው ደስ ይላል። ማን ቤተክርስቲያን ነው የሚባለው? ሩፋኤል ነው? በጣም ደስ ይላል። እህቴ ስምሽ ማን ነው? ገበያነሽ የምትባይ? እድሜሽ ስንት ነው? ልጅ እንዲኖር ያደርጋል። እንደ ያ ክትባት የሚባል ነገር ነው። በጣም በሚገርም ሁኔታ አንከተብም አልታችሉም ነበረ? በሽታው ከብቶ ስለነበር እንደው የለም ማለት ማንቺ ለቤት እየገቡ እንደው ማለት ነበር እየገቡ ማለት ነው። በሽታው ሳይገባ ገባ ተብሎ ማለት ነው። የገባ የተባለ ነገር የለም። እንደው እኛ ምንም ነበር እንደው እየመጡ ግን እንደው ካልተከተባችሁ እያሉ እንደው ድርቅ እያረጉ ነው በግድ እንደው የከተቡ። በግድ ተከተው ተብላችሁ ማለት ነው እንጂ በሽታው ላይ ምንም ነገር እንትን የለም ነበር። እንደው የለም ነበር። እና በዛን ቀን ያልተከተበ ግን ወልዷል? በዛን ቀን ያልተከተበ እንኳን ወልዷል። በደንብ ወልዷል አይደል? የክትባቱ ነው ማለት ነው። ስለዚህ ችግሩ እንደው እንደዚያ ነው እንግዲህ ያንድላታችን ይሆን ነበር። የሁሉም ነው እንግዲህ የተከተብነው ሁሉም ነው መውለድ ይፈልጋል ግን የወለደም የለም። ስለዚህ ይሄ ጸበል እንዲያስተካክለው ነው የምትፈልጉት? አዎ። በስመ አብ። አሁን ከጸበሉ ከመጣችሁ ምን ያህል ጊዜ ሆናችሁ? እንደው እንትናችን ነው አመት 2 አመት 3 አመት የተቀመጠው ከዚህ ማለት ነው። ከጸበሉ አሁን እህቴም እዛ ጋር ያለችው በጣም ታማለች፣ ብዙ ጊዜ ቆይታለች አይደል? አዎ። እና እንደው ይሻላታል አይደል? አዎ፣ ከዚህ ተመጣጣ። አሁን ይሄንን ቤቱን በጋራ ነው የተቀበላችሁት? አዎ፣ በጋራ ነው የተቀበላችሁት። አንድ ላይ ማለት ነው? ክራይ አትከፍሉም? ጸበል ትላላችሁ? ከዛ ሁላችሁም ልጅ ማለት ነው? አሁን እዛ ጋርም በጣም በሚገርም ሁኔታ ማለት ነው ያየሁኝ እኮ ነው። ሁላችሁም እንዲያውን ተኮርትማችሁ ያላችሁት በቃ የልጅ ናፍቆት መሆኑ ነው። አይ እህቴስ ማነው ስምሽ? ትርንጎ ነው የምትባይ? እድሜሽ ስንት ነው? 20 ነው? ልጅ አለሽ የለሽም? የለሽም ልጅ? ያልወለድሽበት ምክንያት ምን ነው? 20 ነው አይደለ? ልጅ አለሽ? ከዚያ አካባቢ መጣሽ ለምንድን ነው? ልጅ ልትወልጂ ነው እዚያ አካባቢ መጣሽው? በጸበል ማለት ነው? በክትባቱ ምክንያት ነው ልጅ አልወለድሽ ወይስ? አዎ። ክትባቱ ምን ተብሎ ነው የተከተባችሁት? በሽታ ነው። ግን በሽታ አልገባም ነበር? በሽታ አልገባም ነበር? የለም። አረ እነሱ በሽታ ገብቷል እያሉ አይደለም? የተሰማኝ ነገር የለም ለጊዜው። የታመመ ሰውም አልነበረም? ዝም ብሎ ነው በሽታ ገብቷል የተባለ? እና አሁን እዚህ የመጣችሁት በቃ ይሄንን ልጅ እንድትወልዱ ምናምን እንዲያስችላል ለማድረግ ነው? አዎ። በጣም አሪፍ። በቃ እንግዲህ እግዚአብሔር የልጅ እናት ያደርጋችሁ። አይዟችሁ አይዟችሁ። ተማሪ ቤት ሰው የለም አይደል? ህፃናት ምናምን ነገር ጸበል ነው። ትምህርት ቤት ምናምን ነገር ብዙም ሰው አይኖርም፣ ምክንያቱም ስላልተወለደ ማለት ነው። አሁን አስተማሪዎች ዝም ብሎ ነው ያሉት? ቅስቀሳ ይመጣሉ? ስለማያገኙ ነው ወይስ ትተውት ነው? አይ ስለማያገኙ ነው አይደለ? አዎ።
ማዘርስ እናት ነው ለሱ? ምንም ችግር የለውም። ምንም ችግር እናት እንዴ ዘለለን እስኪ ታጭን ያስተውክሽ አዝሽ